ደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩት። ግን ተበዳይ በህዝቡ ነው የተበደለችው እኮ ሳራ፣ ባንቺ አይደለም። ህዝቡ የማያውቀው ነገር ገብቶ አቡዬ ከፋኝል የነገርኩሽ አቡዬ ከኤርፖርት ስመለስ በቃሽ ማንም አይዞሽ ያለኝ የለም ከጓደኞቼ። የትኛው እንደሚቀድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱ ነው የቀደመው? ቀድሞ የተፈጠረው እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ምንም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትሳፔ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። የማልወደው ሰው አሁን አንቺም ስለምትወጃት ይክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪም ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ ስክሪን ሪከርድ አይቻለሁ ላይፉን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትሳፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺም ከሷ የጠበቅሽው እሷም ከአንቺ የጠበቀችው። እናንተ ታርቃችሁ ሰይጣንን ማሳፈር አለባችሁ። ሳራ አልፈልግም እኮ ከዚህ በኋላ የኔን ጓደኝነት አልፈልግም ብላሻለች እኮ። እሷ ካልፈለገች ደግሞ እኔም አልፈልግም። ገብቶሻል? በጣም ያለ እኔ ገብቶሻል? እኔና ይክሩ ይኸውልሽ ማርች 22 እሷ ቪዲዮ ላከችልኝ የድሮ ቪዲዮ። እሺ ሱቅሽ ጎርፍ የገባው መቼ ነው? ሱቄ ጎርፍ የገባው የላከችልሽ ከመግባቱ በፊት ነው ሳይገባ? ከመግባቱ በፊት መሰለኝ። ስለ ቪዛው እኮ አይክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፒሪያንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ በስተመጨረሻ እኔ ነኝ ይኸውልሽ ይህ ሀቡ ቆይ ተመልከች። ስሚ የኢድ ለታ ተመልሳ ካላስ ተመለሰች አወራች እሷን አውርታ ምናምን ነገር እንዳልተሳካ መሰለኝ ያወሩት። ከዛ የኢድ ለታ ምን አልኳት እኔ ሀቡዬ አማኖ ኢድ ሙባረክ እንኳን አደረሰሽ ስሚ ከዛ እሷ ብላለች አየሽው ያው ኢድ የረመዳኑ ኢድ ማለት ነው። የረመዳኑ አቡ ከ2 ወር በፊት ትናንትና አረፋ ነው። ሰው 2 ወር አላወራችኝም አላልሽም? ከተመለስኩ በኋላ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። የታቡ የታለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምላሽ ተመለስኩት። ረመዳን ላይ ነው 2 የተመለስኩት። ከዛ በኋላ የረመዳን የኢድ ለታ እኔ እንኳን አደረሰሽ አልኳት የኢድ ለታ። ከዛ በኋላ ቦሳም እንኳን አብራ ደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ
22 ደቂቃ ምናምን ጀስት በቃ የምናወራውን እንድትለወጥ አንድ ወይስ ላይ እንደሚል ታውቂያለሽ? እኔ እንኳ ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳ ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዢ፣ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። እሺ ነው ከፍተዋለሁ። እኔ እንትን ስላለኝ ከላይ ክፈችው። ስፒከር ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ። እንዳለችው ይክሩ ላይክ እንዴት ልበልሽ፣ ለእኔ ተቆርቁራ የጠየቀች ነገር አለ። አቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? በይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዘቲቭሊ ነው። አዎ ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንጻር ነው። እሱን ወይ እንትን ትይውና ትቆርጪውና አንቺ ሌላውን ነገር እስኪ ስኛው ነው። አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ለሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት አንጻር። ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምጽ የሰው ስም ይችላል እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታው። ግን አንቺ ስሚ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን አቡ 22 ምናምን ደቂቃው የኔና የኢክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር መፍሪያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው ከዛንቺ ሌላ ነገር የለው ነገር መልስ አውቃለሁ። አልሰማሽም ወይ ስትመክር እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብዬ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠየቅሻትም? በዛ ነው ሳሪ በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ እኮ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ ሁለቴ እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ከኢድ በኋላ አላየውም። ይኸውልሽ ሀቡዬ እንትና ታሜ ያስመረቀው ሁለተኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላም እኮ እንኳን አደረሰሽ ብያታለሁ አቡ ብያታለሁ። እኔ አልከፋኝም፣ ተረድተሽኛል። ግን ምን መሰለሽ አቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ አቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ አቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ አቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት። እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቄ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ ግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀካት። ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም።
የቮይስ ምስክር አያስፈልገኝም። አቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጭ አቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር መዳልቀው ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው። አቡ ለምን ተቻችሁ ምናምን ማለት ምንም ነገር ቢባል ኦልሬዲ ባለቤቷ ባለ ጉዳይ መጣ። ሳራ ምንም የበደለች ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምትጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ይዘጋ። እሷ ስራውን ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለውም፣ አይመለከተኝም። አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረውኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደ ነገ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስኩ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ መዓዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከታች ሲሰዱኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት። እንደውም የወንዱን አሁን ነው ከአንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች። ተዋል አለችም ገስት ላይ ያለች ቆረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጣ እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ አቡ ልኬልሻለሁ ቪዲዮ አቡ እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን ያለው ገባሽ? ይሄ በርበዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን አቡ ቤት አንገባምና አቃችን አይወጣም ምናምን ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ አቡ ሳሪ አላሉሽም አሉ። እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም አቡ። ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ አቡዬ፣ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኝ አቡ፣ በምንም አይነት ጉዳይ በማንም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ አቡ? ከዛ ውጭ እኔ በተጨቃጨቁ ቁጥር እነዚህ ልጆች ጥልቅ ብለው አይችሉትም ብያለሁ። ይሄ ደግሞ እንደ ሂውማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ። ባሌ እኔ እዋቴ በራሁን ቅድም ያለችው ባልገዝታ እዋቴ ምንም ነገር እኔ የሚሰብረኝ ነገር የለም አቡ፣ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ፣ እቋቋመዋለሁ፣ ችለዋለሁ ነው በቃ። ኮሜንታተሮች እንገሩሽ እኔ አሏሽ ይኸው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱን አይደል ሌላክሽን ይመጣሽ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ ታርጋት ካሉ እየወጣች የምትመጣው በጣም ምስኪን ሰው ናት። ዳረች እኔ ለምሳሌ ድራኛለች ጊዜ አርፋኛለች። ሴቶች ከራስ ጀምር ስራ ብራይናት መናገር ያለብንን ነገር እንናገር። አርፋኛለች ሁለቱንም ልጆች ስወልድ ባዳኔ መጥፎነቷሽ ከዛ ደግሞ ያሉትን ሰዎች ስትረዳ ነው የማየው። እኛ እኮ ስምራት እኮ እሺ አትልም። እኔ በቃ አለሁ እናንተ ልጆች አሳደጊ ናችሁ ነው የምትለው። ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ እንዴ ሁሌ በቃችሁ ገማ ስልታሽም እንዴ ተመጣጣች ያለው ለወጣ
እኔ ማዚ በዚህ ነገር ውስጥ ሁሉ ተይው፣ እኛ የጓደኝነት ምናምን ብለሽ ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው በቃ አለቅ። ሪም በጣም ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን ይገባሽ። ሪም በጣም ማርያም ሪም እንጃ ብቻቴ ነው። አሰትኛም ግን ለዛሬ አንድ ሰታት ሊኖርብሽ አልኩሽ። እንደዚህ አልከራከርም። አዲ አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው የተፈጠረው ነገር? ምኑን ልጅና ይወቁት ምኑን የሚፈልጉትን ነገር ምን አገባኝ። ስለዚህ ያው ዛሬ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያምር ነው እንዴ ተው ምትዩ? እኔ ተሰድቤ ክብሬ ተነርድ ካረጉኝ በኋላ ታይ እዚህ የሚነካውን ነገር ስትናገር ሳራ አልነበረችም። ምን ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ ወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም እኔ ተኝቼ ነበረ። የለችም እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ግን በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች? ሳትኖር እና እነሱ በቃ ጨርሰናል። እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽናል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምን ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቅኝ። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪካርድ እንዲያደርጉልኝ ስለምፈልግ ነው። ሪካርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪክ? አላስብም ሀቡዬ፣ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ አቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም አብታ አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው። አንድም ያለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢኮ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገር ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ
እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ያለው ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያነን ነገር አርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። ከዚህ እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እዚህ ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ፣ ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኘን ነገር የለም። ምክንያቱም አቡ ምን ብዬ ንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም፣ ግን ጓደኝነትማ ጓደኛ ድጋሚ መሆን አያስፈልግ። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ አይካም ተነገረችኝ። የጌሙ 70,000 ጋር 274,000 የጌሙ 2 ጊዜ ጌም አንድ ጊዜ 274,000 አንድ ጊዜ 70,000 እንደገና 50,000 አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሃይሚ ማዚ ምናምን አዋጣችሁ ደግሞ 50,000 እንደገና ደግሞ 43,000 ደግሞ አንቺ ጌሙ ላይ አንበሳ ከምሰጣትና ቲክቶክ ቆርጦ ግማሽ ከሚደርሳት ብለሽ ሙሉ ያንበሳውን ከራስሽ ያስገባሽው እንደገና 10,000 ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30,000 50,000 ሶሪ 30,000 እያንዳንዱ እኔ ደረሰኝ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይሄን አገዛለች። እንደ አንድ ግለሰብ ጓደኛ ያቅማን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ በሀሳብ ራሱ በምክርም ተጎኗል ነገር አይደለም አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችን ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ ለፈጣሪ ሰጥቼዋለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም፣ ኢክራም በአንቺ ቂም እንዳትይዝ። በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች እኮ ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራም እና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ እባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ አበባ ለማኝ እባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ፣ ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ ሀቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልኝ። በጣም ቴንካለሽበትና ጓደኞች ለአንቺ ብለው አይደለ የተጣሉት። ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም ለለያየው። እሺ ሃይሚና ቱቱን ጥሪያቸውና ሃይሚም ትመጣለች፣ ቱቱም ትመጣለች። አዎ ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የሚሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡ ነው ያለው፣ ሃይሚ ህዝቡ
ነው ያለው። አቡዬ ነበረች አልሰማሻትም? እንደውም ተይ እንናገር ስትል የነበረው ሀይሚ ነው። ስለዚህ መጣም በሰላም ታርቃችሁ ነገ አንቺ የሚመራት ትመጫለሽ፣ እናግዝሻለን፣ መጣሽ ትሰሪያለሽ። እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል አቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን እናቱና አትፈልጊም እኛ እንድንረዳሽ በእኛ በኩል እንድናግዝሽና እንትን እንድንልሽ አትፈልጊም? መራት መጥተሽ እንድትሰሪ ስፖንሰር እንድናገኝልሽ ናፊ ፋሽንም እኮ አሁን ገብታ ነበር። ፍላወር ልካ ኔትወርኳን እቀላት መስጠት ተነጋግረናል። ቁጥር ልኬልሃለሁ ያኛው ስልኬ ስለተበላሸ ማለት ነው። እነሱ ማን ሳይኖሩ እኔና ሳሪ ጓደኛ ነበር። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆቹ ይሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ ተሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት ነው። አልተቀበልንም፣ አላመንም ማስረጃ ስላላየ። ገባሽ ይግሩዬ? እኔ መደረብ የሚባል ነገር በጣም ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሚው። ሁለት ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮሜንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት። ራስ እኔ ለምንድን ነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጪ አልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። ይቅርታ እሺ፣ እንትን ወጣ ገባ ምለው ሱቅ ማንም ስለሌለ ነው እየሸጥኩ ነው። አይኖ ሳርዬ ምንም እናትሽ ጥሪያቸው እንትና ከቱቱና ከሀይሚ ጋር ያለው ነገር ይፈታና ሰላም እንዲሆኑ። ለምን ኦልሬዲ ማስረጃ ቪዲዮ ስላላት ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች። ያው ኢክሩ አለች። ሀቡ ሀይሚ ፋሽን ሼር አድርጉላት ጋይስ። ሀይሚ ጥበብን ሼር አድርጉላት። ማዚ ይሄንን የላክሽልኝን ስክሪን ካል ልክፈታው። አይ አልተሳደቡም። በእኔ ቤት ስላለች ልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሉ እያለ ስትሳድብ ሳስቼ ነው እናንተ አፈሪ ብሉ የምትለው አዲም ይኸውልሽ፣ አዲም የኛ ጓደኛ ናት። ይቅርታ ብላለች። አዲ የኛ ጓደኛ ናት። ልንገርሽ፣ የኛ ከጅምሩ ጀምሮ ሀቡ ልንገርሽ፣ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማዕዚም አሉ፣ ግን እነ ማዕዚ ጋር እኔ በጣም ቢስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማዕዚን ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽን? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያቴ ነው ማዕዚ እኔ ቤት ስላለች ነው ሀቡዬ። እኔ እርገስ ተሳደበ ሰው የለም። እዚህ ጋር እኮ ያለችው ዙዙ የአባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችኝ በኋላ ሳለቅስ አዲስ ገባችን ልንገርሽ አቡዬ። ከዛ ከሳሪ ጋር የተጣላን ነው የመሰላት።
እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው ለእነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳነኩ የኛ ጓደኛችን ብላ ብዙም አልተናገረችም። እኔን ስለማገዝ አወራች ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንጻር ይሄ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ አልጠጥታችኋል አይደል? በአካል እና ሌሎቹም ሀይሚና ቱቱም ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገብታለች። መናገር የምትፈልጊው ነገር አለ ናፊ? በቃ ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳልያዝኩ አድርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ታይና ይቅርታ ይበሉኝ፣ ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። እሺ ናፊ ወይ ሰላም ናችሁ? እንዴት ነሽ ሳሪ? ደህና ናችሁ? ማዚ አላችሁ? አለን እንዴ? ወላሂ እኔ ያው ስለ ሳሪና ስለ ኢክሩ ትንሽ ለመናገር ነው። ኢክሩና ሳሪ እኔ እስካወቅኩ ድረስ እኔ ኢክራምን አላውቃትም። በፊት ያው ሶሻል ሚዲያ ላይ ነው የማውቃት። ያወቅኳትም ያው እነሱ ጓደኛ ከመሆናቸው አንጻር ነው ያገዝኳት። ሳሪ እስከማውቃት ኢክሩን በጣም የምትወዳት የምታግዛት ጓደኛ ናት። ያው አንዳንዴ የወደቀ ዛፍ ላይ ምን ይበዛል ይባላል አይደለም? ሰው አገኘው ብሎ ቲክቶክ ላይ እንደዚህ በትችት እነዚህ አሁን ከሳሪ በላይ ማንም የሚቀርባት ሰው የለም። ይቺ ልጅ እኔ እንኳን አልቀርባትም። የሆነ ነገር ማገዝ ስትፈልግ ስትወድቅም ስትታመም ኢትዮጵያም ስትሄድ ኢትዮጵያም እያለች የምታግዛት ሳሪ ናት። ወላሂ እስከማውቀው እኔ በሳሪ ላይ ተመክቼ ነው እሷን ማግዛት። እና ዛሬ ደግሞ እንደዚህ ሰው በኮመንት በምን እነሱ ሲጣሉ ሳይ ደብሮኝ ነው ወላሂ የገባሁት እንጂ አልገባም። እና ምን ልልሽ ነው ከቻልሽ ሳሪና ኢክሩ ሳሪ ለኢክራም በጣም ነው የምታስፈልጋት። ኢክሩ ያኔ ትንሽ ልቧ ስስ ነው። ሳሪ ደግሞ ኦኔ አላት። ኦኬ የሆነ ነገር ሲፈጠር ለሷ ፓወር የምትሆናት ሳሪ ናት። እንደ ጓደኛ ሳይሆን እንደ እናት እንደ እህት ለሷ የምትቆጣ ለሷ የምታግዝ ስትታመም አይዞሽ የምትላት ጓደኛዋ ናት። ጓደኛ ብቻ አትመስለኝም። እህት ራሱ እንደዛ ለሷ አይቆረቆርም። እና እነሱ ባይለያዩ እንደ ሀሳብ ወላሂ የምናግዛት ነገር ይሄው ኢክራምን ሳሪ ታውቃለች። እኔ ለኢክራም የሚታገስ ነገር እንደፈለገች ነው ማግዛት። ግን ሳሪና እሷ ሳሪ በብር አይደለም ወላሂ እሷ በሀሳብ ራሱ የምታግዛት ከብር ይበልጣል። ለሷ የምትቆረቆረ ጠበቃዋ ናት ለኢክራም ማለት ነው። እና አስታርቂያቸው ልልሽ ፈልጌ ነው። አስታርቂያቸው። ኢክራም ደግሞ መረዳት ባለባት ድሮም እየረዳቻት ነው። አሁንም ወደ ኋላ አትልም ሳሪ ማለት አሁን ኦልሬዲ እዚህ መረዳት አልፈልግም ጆከር እርዳታ እየሰበሰበልኝ ነው ብላለች። እሺ እናመሰግናለን። ሌላ ማለት የምትፈልጊው ነገር አለ? ምንም በቃ ላይ እነሱ ብቻ አይጣሉ እኮ እነሱ እናስታርቃቸዋለን። አይ መርሐባ። እሺ እናመሰግናለን። ናፍዬ እንደው በእናትሽ ሳንመጣ መጣች ወልዳ ሳናያት። አንድ ሀገር ላይ እያላችሁ ሄዳችሁ አትጠይቁም? ሪምንም ሄዳችሁ አትጠይቁም? ሄዳችሁ ሪምስ አቡ ገና እኮ ናት ገና 7 ደግሞ ሪምን በላይቭ ነው የምንጠይቃት። ማሪ ቤቷ እየሄድን አንበሳ እናወርዳለን። አያስፈልግም። በቃ ይሄ ተመችቶኛል አቡ። ከዚህ ራሱ ፓኬጅ የገዙላት ሰዎች አሉ። ታያለሽ በቃ ስጦታችሁን ላኩ። ላይቭን ትከፍታለች። ሄዳችሁ እንኳን በሰላም ወለድሽ ብላችሁ አላለችም ብላለች። ጆከር እያሰባሰበልኝ ነው እርዳታ አላለችም። ስለዚህ በቃ እዛ እሱ ይሻላል ከኛ እርዳታ። እሺ በቂ ወይ እንዴት ናችሁ? አቦ ሁላችሁም ሳሪ ማዚ እክሩ እዚህ ያላችሁ 24,000 ሰዎች እውነት ለመናገር እዚህ የገባሁት እኔ ምክንያቴ ቅድም የሆኑ ቪዲዮዎች አየሁት ስክሪን ሪከርድ እና በጣም ነው የጨነቀኝ። ጠዋት ደግሞ ጆከር ቤት እሷ እየተረዳች ነበር እና እኔም ነበርኩ እዛ እርዳታ ላይ። ሌላ ነገር ይመስላል። እኔ ከዚህ ነገር ውስጥ መውጣት አለብኝ ወይንም ደግሞ ይሄ ነገር ወደ ሌላ ነገር እየሄደባችሁ ነው። ይክሩ ሳሪን አውሪያት፣ በውስጥም ቢሆን በምንም ብቻ አውሪያትና ይሄን ነገር ብታስተካክሉ ደስ ይለኛል ምናምን ስላት በጣም
ተቋረጥክ በቃ መጣቸው። በጣም ደስ ብሎኛል። ማርያምን የምር ነው። አይሰማም? አሁን መጣክ? የለውም ብራዘር ፕሊዝ ማስፈቅዳለሁ። አሁን ይሰማል? አዎ ይሰማል። እሺ እስከምን ድረስ ነው የሰማችሁት? አቦ ጠዋት እንደዚህ ከሳሪት ጋር ተነጋገሩ እያልኳት ብለክ ነው ያቆምከው? አዎ እንደዛ ተነጋገሩ። በውስጥም በሆን ሂጂና አውሪያትና ይሄ ነገር ወደ ሌላ ነገር ሳያመራ ከሳሪ ጋር አውሩና አስተካክሉ። ሚዲያ ሪከርድ ምናምን የያዘ ነገር በጣም ነው የሚያስጠላ። ምን እየተባባሉ ምን እየተባለ እንደሆነ እያየሽ ነው ምናምን ስላት ትንሽ ከፋት። ሲከፋት በቃ ተይው ብያት ዝም አልኩኝ። አጋጣሚ ሆኖ ቅድም ላይ ላይቭ ስትገቡ አየሁኝ። ግማሹን እያየው ነበር ላይቭን፣ አንዳንዴም እየወጣሁኝ። ደስ ብሎኛል ስለታረቁ። ኖርማሊ ይሄ ትክክለኛ ጓደኝነት እርቅ ብታረቁ ደስ ይለኛል። እኔ ጓደኝነት መሆን ግዴታ አይደለም ምናምን የሚባሉ ነገር ቀርቶ ብዙ ነገር አሳልፈዋል በተቸገሩ ሰዓት። አሁንም ኢክሩ ችግር ላይ ነው ያለችው። በጣም እርዳታ ያስፈልጋታል። ከጎና ሆነን እችን እህታችንን ከፍ ነው ማድረግ ያለብን። ምክንያቱም ይኸውልሽ እክሩን ትላንትና ከዚህ በፊት ማስታወቂያ ትስራ እንርዳት ምናምን ብላ ላይቭ ላይ ሁለቱ ተቀምጦ ሌሎችም ተጨምሮ እኔም ገብቼ ማስታወቂያ ስሪ በቃ በማስታወቂያ በክፍያ እንጂ በነፃ ብር አይሰጣት ትሰደባለች ሚዲያ ላይ ምናምን ብላ ሀሳቡን ያመጣችው ሳሪ ነች። ይሄንን የተናገርኩበት ምክንያት ደግሞ እክሩ ያንን ማስታወቂያ ሰርታ ብር ተከፍሎኛል ብላ ቅድም እንደውም ተናግራለች አይደል? ስለዚህ ዛሬም ላይ ወደ ለነገም ወደፊትም ሳሪ ታስፈልጋታለች እና እክሩ በዚህ መንገድ ተረርታ ጓደኝነታቸው፣ አንድነታቸው ሰው የሚያወራው ሚዲያ ላይ መጥቶ የሚወራው ነገር ቀርቶ ሰላማቸው ቢመለስ ጥሩ ነው ብዬ አስባለሁ። እኔ ደግሞ ላይቭ ላይ ገቢ ማሰባሰቢያ ላይ ስለነበርኩት ሌላ ነገር እንዳይመስላት ሳሪን ራሱ በጣም እየጨነቀኝ ነበር። እንደዚህ ነው ያልኳት። ሌላ ነገር ይመስላል። እኔ ለገቢ ማሰባሰቢያ ላይ ራሱ ይጨንቀኛል ነው ያልኳት ማርያምን። እና ስራም ምናምን ወደ ዱባይ የመሄድ ጉዳይም በውስጥ ነግርሽና አጋጣሚ ሆኖ እኛ ጋር የምትሰራበትም አጋጣሚ የምንፈጥርላት ሊኖር ይችላል። ከዚህ በፊትም ከሳሪ ጋርም ላይቭ ላይ ያወራ ነው ይሄንን ስለሆነ በውስጥ ባናወራም እዛው እክሩ ቤት ሆነ ጠዋት ነው የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ቢሰበሰብላት። በቃ አንዴ ታዳምጠኛለህ። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር። እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጅምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል በምን መልኩ እንደምታገዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቂ እንዴት ነው? በአንተ ነው እንዴት ነው ኢማራት እንድትመጣ ልትረዳ ነው የምችለው? እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አደረግልሽ እና እነግርሻለሁ። ሀቡ አሁን እክሩም ነግራታለሁ። ራሷንም ዳይሬክት ልታወራት ትችላለህ። እሺ ሳርዬ ጥሪያቸው ሀይሚና ቱቱ መጥተው ይቅርታ ይባባል አልኩ እኮ ሼር አድርጉላ። ቱቱ እዚህ ጋር ናት። ሀቡ አንድ ነገር ደግሞ ላጥራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይሱ ጋር እሺ ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳት። እኔ ግን አምቦ ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይህንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከማን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስትያት እሷ ምን መለሰች? አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደነገርኩሽ ቤታ
የምትፈልጊውን ነገር አውሪ ብላ ቪዲዮ አለ፣ ቮይስም ሁሉም ነገር አለ ስትላት እሷ ምናለች መሰለሽ? በቃ በጌም ዋለች እና ዲቦ ጋር ተጫወተች። ምክንያቱም አቡ እሷ ገባሽ ልክ አሁን እንደተባለው ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አድርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረድተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግረን እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም። ይሄው አላለችም ለምትዩ ይሄው ጌም አይደለም አላለችም የሚሉት እንትን ነው። ቅድም እኔ እናዳሽና ኢማራት መተሽ ስራ እንድትሰሪ እናደርጋለን ከሌ ቤት ሌላ ቤት እርዳታ ተጀምሮ ያክል እሺ ይሄንን ኤክስፕሌን ላድርግ እንጂ አንቺን አይደለም አላለችም እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው የማይመጡት? ሀይሚና ቱቱ መጥተው ይቅርታ ይጠይቁኝ ክብሬን ነክተዋል ብላለች። ይምጡና ይቅርታ ይጠይቋትና ከአንቺ ጋርም ደግሞ በቂ ታረቁ እያለ ነው። በቂ ጓደኝነታችሁ ይቀጥል እያለ ነው። ምን ትያለሽ? አቡዬሽ ከስተመር ነው። እሺ ችግር የለም። ከስተመርሽን ጨርሺ። እስከዛ እነሱ ይምጡ። ማዚ ጥሪያቸው፣ ቱቱና ሀይሚ ጥሪያቸውን። ሶስታችሁም ታረቁ ከኢክራም ጋር። መሳቂያቸው በጣም የሚዋደዱ የሚተሳሰቡ ጓደኛሞች ውዶች ታውቃላችሁ አይደል? እኔ ቤት አንድ ሰው ሁለት ቦታ እንዴት ይረዳል? እርዳታ የተጀመረበት ቤት አለ። ነገረችን እኮ አይደል? ሀቡዬ ይልሽ እኔ ልንገርሽ ምን እንደሚያስጠላኝ ታውቂያለሽ? ጓደኛ ያስኩኛ ብዙ ነገር አሳለፍን። ሚስጥሯን ታወራኛለች፣ ሚስጥሬን አወራለሁ። ሲጣሉ ይሄ ቲክቶክ ላይ እንደምታዩ አንቺ እንዳይደለሽ እንደዚህ ብለሽኝ እንደዚህ በጣም ነው የምጠላው። አደራህን ጌታዬ ነው የምለው። ከሳራ ጋር የፈለገ ብቧጨቅ የፈለገ ብጣላ አሁንም ሚዲያ ላይ ወጥቼ እንዲናት አልልም። እኔ ወጥቼ ሲያወራለሁ ባልኩ ቁጥር ስለነሱ አይደለም። ገብቶሻል? ስለነሱ አይደለም። እኔ የራሴ ማወራው ብዙ ችግር አለብኝ። ብዙ ነገር አሳልፍ ያለው ሀቡዬ ገብቶሻል? ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላው ሰው ገብቶሻል? አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይሆንሽ። አሁን እናንተ ነገ ታርቃችሁ ሁሉ ነገር ሰላም ይሆናል። ግን እንዲህ መሀል ገብተው ቪዲዮ እየሰሩ አንቺና እሷን ለማባላት ሳራን የሚሰድቡ አንቺም ደግሞ እንዲናገራሉ ያለችው ስለነሱ ነው ብለው የሚያስቡ ሰዎች መሀል ላይ ነው የሚቀሩት። ነው የምልሽ። ዞሮ ዞሮ ያ ሰው ነው መሀል ላይ የሚቀረው እና የሚዋረደው ያ ሰው ነው። ገብቶሻል? እና ከዚህ ምን መማር አለባችሁ ጋይስ? መሀል አትግቡ። ሰው ሲጣላ እራሳችሁን ፐርሰናሊ አንድ ሰው ስማችሁን ጠርቶ ካልተናገረ ለሰው አትደረቡ። እነዛ የተደረባችሁላቸው ሰዎች ሲታረቁ እናንተ መሀል ትቀራላችሁ፣ መሀል ቤት ትሆናላችሁ። ስለዚህ ኔቨር ለሰው አትደረቡ። እኔ ለእናቴ ልጅ እህቴ አልደረብም። ራሷ ችግሯን ትፈታለች። ከጎረቤት ጋር ከአንድ ሰው ጋር ብትጣላ ብትኮራረፍ እነሱ ናቸው የሚኮራረፉት። እኔ ሰላም እያልኩ ነው ማልፈው። ከዛ ደይንቶፍ ደሬ እህቴ ከእነሱ ጋር ስትታረቅ እኔ መሀል ልቀር ነው ብደረብ ማለት ነው። ስለዚህ ለሰው አትደረቡ። ሀይሚን አስገበጣ። እሺ ሀይሚ ፍላወር ላኪ። ቱቱስ ቱቱ ማዚ ጋር ነች መሰለኝ።
ሀቡ ኦኬ እዛው ናት። አይ ሌላ ቦታ መስታኝ በራሱ አካውንት የምትገባ መስሎኝ ነው። እዛው ከሆነች እዛው ሆና ታወራለች። እሺ እና ጋይስ በቃ እዚህ ጋር ምንም ልንባባል ሳይሆን ልናስታርቃችሁ ነው። እና እናንተ ስለ ኢክራም በተናገራችሁ ነገር ኢክራም ከፍቷታል። ኢክራም አንዲት ኢትዮጵያዊ እህታችሁ ናት። እሱ ነገ በክፉም በደጉም ትገናኛላችሁ። ኢማራት ትመጣለች ለስራ፣ አንድ ሀገር ትኖራላችሁ፣ ትገናኛላችሁ በደስታም በሀዘንም። ስለዚህ ይቅርታ እንድትሏት ነው። ሪከርድ አለ ኦልሬዲ የተሳደባችሁበት እሷን። ስለዚህ አይታው ከፍቷታል። ይቅርታ እንድትሏት ነው፣ እንድትታረቁ ነው። ሌላ ለምንም አይደለም። እዚህ ጋር ያለ ነው ሁላችንም። እሺ ማን ይጀምር? ማዕዚ ወይስ ሀይሚ? ማዕዚ እና ቱቱ ትጀምራላችሁ ወይስ ሀይሚ? ችግር የለውም። ሀይሚ ተናገሩ እንዴ። ሰላም እንዴት ናችሁ? ሀቡ ሁላችሁ በዚህ ያላችሁት ሰላም። ሀይሚ እንዴት ነሽ? በሬቱኒ ሀይሚ ጀምሪ፣ እየጠበቅንሽ ነው ውዴ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደብኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ ያው ሳሪና ይክሩ የቆዩ ጓደኛሞች ናቸው። ስለዚህ እኔ ገብቼ የተናገርኩት ነገር ያልኩት ምንድነው በቃ እኔ ሳሪ ምን አይነት ሰው እንደሆነች ለይክሩ ስለማውቅ ነው። ለምን እንደዚህ ይሆናል? ለምን ሁሌም እየተነሳ አጀንዳ እየተፈለገ ስምሽ ይነሳለኝ? ለምን ሀቢባ ቤት ገብታችሁ ወይ እውነቱ አይወጣም በሚል ነገር ነው እንጂ የተናገርኩትኝ። ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ ስለዚህ ሪከርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ የምጠይቅ አይጠበቅብሽ። እሺ ስራዋን እርግፍታ ገፍታ ነው እየሮጠች የምትመጣው። በጣም ምስኪን ሰው ናት ማለት ሄዳለች። እኔ ለምሳሌ ድራኛለች ሚዜ አርፋኛለች። ሴቶች ከራስ ጀምር ስራ ብራይናት በሉ መናገር ያለብን ነገር እንናገር። ሁሌ ድራኛለች። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችላለን ነው የተሰቃየን እኮ እናውራበት ነው ያልኩትም ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቅ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ይክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ እንዳለባት ኢቭን እንኳን በግሩፕ ሰባስባ ስማቸው እነ ብዙ ሰው አለ፣ ብዙ ሰው የማይጠሩ ልጆች አሉ። ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራ ተውጣጦላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ይክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት አለች። ሁለቱም ልጆች ስወልድ ታዲያ እኔ ምን ሆነ ምትቆልባሽ? ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ጊዜ ስንላት እኮ ሻትልም እኔ በቃ አሉ እናንተ ልጆች አሳደግናቸው ነው ምትሆነ ሆነ ሀይሚ ምንም አልተናገረችም። አረተመስቻሉ ለወጣ ታርጋ ነው ያለችው። የሪም ኢቨን ይገባሽ ስለዚህ ያ ሁሉ ታይምስ አድርጋችሁ ሀይሚ ብላችሁ ተጽፎ የነበረ ሀይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪን ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሀይሚ አንቺን የሰደበችበት ሪካርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለችም ቱቱና ማዚ ናቸው። ስለዚህ ሀይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም ውዴ። አቡዬንም በጣም ነው የማመሰግን የኔ እናት። እሺ ማዚ
ያቡ የሀይሚ ጀስት እናውራበት አታፍኝን ከሚል ውጪ እዛ ላይ ምንም የለውም። የተናገራችኋት አንቺ እናቶች ስለሆናችሁ ኢክራምን ይቅርታ ጠይቋትና ሰላም ፍጠሩ። እየተመካከሩ ነው እንዴት ይቅርታ እንደሚጠይቁሽ እንዴ ጠብቃቸው። አይደለም እየጠራኋት ነው። አብሪ ቪዲዮን አብሪ ብትነጋገሩ ስም ችግር አለ ማለት አይደለም። አቡ እንዴት ነሽ? ሰላም ትትይ እንዴት ነሽ? ለመስገን ይኸውልሽ፣ እኔ እዚህ ባዚም ፔጅ እኔ ከአንቺ ጋር አይመቸኝም ሲጀምር። እኔ ኢክራም ለእኛ ጓደኛችን ናት፣ ገብቶሻል? ግን አንድ ነገር ልንገርሽ፣ ኖ ስታክ አይደለንም፣ እንሰማለን እዚህ ጋር ትሰማላችሁ። ልንገርሽ፣ የመጀመሪያ መነሻው ማለት ነው ሳሪን ሲሰድቧት፣ ሳሪ ጓደኛችን ናት፣ ለእሷም ለሁላችንም ሳሪ የሁላችንም ከጓደኛ በላይ ናት፣ ገብቶሻል? ነገሩ የመጣው አዎ ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት፣ ወላሂ ለአዚም ሳሪ ድግምታምና ለአንዴ ለሁለቴ ቪዲዮ እየሰራች ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው፣ ገብቶሻል? የወጣች ስትሳደብ ምድረ ገጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ፣ ጓደኛዬ ናት፣ የስደት እህቴ ናት፣ ስትሰድቧት አልፈልግም፣ ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን፣ ገብቶሻል? ምክንያቱም እኛ ለኛ ምንከፋናል እንደ ጓደኛ ወጥተው ሲሰድቧት፣ ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማቸዋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩም በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ፣ ትዳር አልተሳካላትም፣ ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሰዋለሁ፣ ችግር የለም ብላ የላከቻ ሳሪና፣ ገብቶሻል? ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል? እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር ገብቶሻል? የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠገቡ ያለን ተሰማል። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሆኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያዩታል፣ እምነት ሊያባሉ ገብቶሻል? ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በይ የምትይ ቀስ አልልም፣ ዝም በይ አዳሜ። እኔ ኢክሩ ለረጅም ጊዜ ኢክሩ አይዞሽ እግዚአብሔር ያለው ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋሽ ችግር የለም እላታለሁ። ገብቶሻል? ከእንደገና ደግሞ ቅድም ኢክራ ምንድነው የተሰማት? እድለኛ ናት እድለኛ ትላለች፣ የኔ መርዳት ነው ወይ አለችው። እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችው ገብቶሻል? ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ ሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆና እንጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለ እኔ ዝም አልኳት። አግብቼ እንኳን ገብሩ ካላችኝም ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምጽ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ
ቱቱቤ እንደ ትንሽ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆነና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭንቅላቴ ላይ ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም ብዬ እኔ ጠይቄያታለሁ። ሶ ካልሰራች መብቷ ነው እሷን መናገር፣ እሷን መስደብ ሳይሆን ኮመንታተሮች ስለተናገሩ ኮመንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮመንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገሪው ከኢክራም አንደበት ሲወጣ ሀቡ ልንገርሽ፣ ሱመያ በምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ ነው የምትናገረው እኮ ማሉክልና ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረቻት ድረስ ኢክሩ ቪዲዮ መስራት ድምጽ መስጠት አለባት። ታዩ እኔም ጠየኳት። ለምን ድምጽ አልሆንሽም ማሬ ቱቱ? እኔ ለምን ድምጽ አልሆንሽም? ለምን ለሳሪ ፎቶዋን ለጥፈሽ? ሳሪ ለእኔ ጥሩ ጓደኛዬ ናት፣ መተት አላሰራችብኝም። እባካችሁ ፈጥራችሁን ያላልኩንን አታውሩ ብለሽ ለምን ድምጽ አልሆንሻትም? ምክንያቱም ይሄ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ ቢነካ ጥሩ አይደለም። ሶ ለምን አልሰራሽም? ሰራት እሷም እኔ ለማኝ ስባል ቪዲዮ አልሰራችልኝ። ያ ማነው ለማኝ ያለ? ማነው ለማኝ ያለ? ልጨርስ ቱቱ እንጂ እሱ ነው የምናወራው ማለት ለማኝ ስባል ወሳሪ ወጣ ለማኝ ሆነ ለምትለምነው ወድ አይደለም ቸግሯት ነው ብላ አልተከላከለችልኝም አለች። ኦኬ ሶ ስላልተከላከለችልኝ ነው ያልተከላከልኩላት። የኢክራም ዝምታ ደግሞ ጉዳዩን እውነት አስመሰለ። እውነትም ሳሪ መተት ያሰራች አስመሰለው። ይሄ በሳሪና በኢክራም ነው። አንቺ መሀል ላይ ገብተሽ ኢክራምን መሳደብሽ ግን ትክክል አይደለም። ምክንያቱም እነሱ ነገ ይታረቃሉ። አሁን እነሱ ነገ ታርቀው ድጋሚ ጓደኛ ቢሆኑ አንቺ መሀል ትቀሪያለሽ። ገባሽ? ስለዚህ ኮመንታተሮች ከሆኑ የሰደቧችሁ የሰው ድል ወሰዳችሁ ደግሞ ኮመንታተሮቹን ልክልካቸውን መንገር፣ ሱመያ የምትባለው ራሷን ዳይሬክት መንገር እንጂ ለሱመያ ኢክራም ውክልና አልሰጠቻትም። እኔ ማንም ውክልና ሳልሰጠው ሀቢባ ብሎ ፎቶ ይለጥፈው ሊናገር ይችላል። እኔ ምንም ሳልለው ገባሽ? ኢክራም ማስረጃ ታምጣ። እኔ ለሱመያ ቁሚልኝ፣ ድምፁኝልኝ ወይንም ሳራ መተት አሰርታብኛለች ያልኩበትን ቪዲዮ ማስረጃ ይምጣ ብላለች። ምንም ወይንም ማስረጃ የለም። ልጅቷ ሀቀኛ ብትሆን ሲጀመር ስንቴ ሼር ተደረገላት ትመጣ ነበር። ሱማያ ተብዬዋ ዝም ብላ ለቪው እና ለፎሎ ነው የሳሪን ፎቶ ለጥፋ ቪዲዮ የሰራችው እንጂ ሀቀኛ ሰው ብትሆን ትመጣ ነበር። ለምን አትመጣም? እዚህ ጋር ማን ከለከላት? መታ አስገቡኝ ትበል፣ እናስገባታለን። ገብታ ኢክራም ውክልና ሰጣታለች አልሰጠቻትም ትናገር እንጂ በኮመንታተሮች አሳቦ ኢክራምን መናገር፣ በሱመያ በምትባል ሴትዮ አሳቦ ኢክራምን መናገር ትክክል አይደለም። የሰለጠነ ሰው ኮመንታተር ሰደበኝ ብሎ አንድ የኔን ፎቶ ፕሮፋይል ያደረገ ሰው መጥቶ አንቺ ቤት ኮመንት ላይ ቢሰድብሽ እኔን ትረግጭኛለሽ ማለት እኮ ነው። ወይንም የሳሪን ፎቶ ያደረገ ሰው መጥቶ አንቺን ቢሰድብሽ ቤትሽ ኮመንት ላይ ሳሪን ትሄጂባታለሽ ማለት እኮ ነው። ሀቡ እኔ አንድ ሰውን ኮመንታተር አድርጌ አይደለም። አሁን እኛ ላይቭ ስንገባ ሳሪ ጋር ለጠፉ ይሰድቧታል አይደለም። እኛ ልክ ይገቡና እድሏን ቀማቸዋት። ያ ስለምንድን ነው ማዚ ላደው እኔ እውነት ኢክራምን እድልኛ ወስደንባት ነው? እውነት ኢክራም እኛ እንደዚህ ሆና ማየት ደስተኛ ሆነን ነው? ለምንድን ነው? በጣም ነው የሚያናድሽ። በምታውቂው ሰው እንደዚህ ስትሰደብ ያናዳል። እኛ ከአሁን በፊት ኢክራምን በጅምላው አሰድበናታል፣ ተናግረናታል፣ አላደረግንም። ግን እኛም ሰው ነን፣ ይሰማናል። ወጣው እኔው መስራጣው ይገቡና እናንተ እድሏን ቀማቸዋት። እኔ ማንንም እድል አልቀማም። ማንም የማንንም እድል አይበላም። ሁሉም የራሱን ነው የሚኖር የተጻፈለትን። ይሄንን በጣም ነው የሚሰማው። መስራት ሰጡን። እናንተ ካፊሮች ከአለት ጋር የሚወስዱታል። ደጋግመሽ ሃይማኖት እየጠራሽ ነው። እኔ ቤት በጣም ደክሞኛል። መስራት ለመሰለሽ ዘለው ከእምነት ጋር ያይዙታል። ከዛ ዝም እላለሁ። ከእንደገና ደግሞ ማሬ ላውራሽ ታዲያ እና እሷ ኢክራም ደግሞ ኮሜንታተርን እንደ እሷ ላይ መወጣት የትክክል ነው። እንዳይመጣ ነው ገባሽ? እኔ እንዳይመጣ ምን እያለነኩ እኮ ነው። ኮሜንታተር ቆይ የኔ ሳርዬ ያንቺ ፎቶ ያደረገ ሰው መጥቶ እኔ ቤት ቢሰድበኝ እናቴ ትሙት አንቺን አልናገርም። ለምን ጠላትሽ አውቆ እኔና አንቺን ለማጣላት መጥቶ እኔን ያንቺ ፕሮፋይል አድርጎ ይሰድበኛል? እኔ ስማርት ነኝ። ይሄ እንዳይመጣ ነው
ይኸውልሽ ይሄ እንዳይመጣ እነሱ ምን አልኳቸው መሰልሽ? ተው እናንተ ተው። ሀቡ በብዙ መንገድ ነው ተው ምለው። ምክንያቱም አንድ ቀን ራሱ ሉዝ ነሽ መዋል ሳሰሪ መዋል በጣም ከባድ ነው። ለኮሜንታተሮች ዝም ብለሽ መልስ መስጠት። ቅድም ሁሌ ማዚ ጋር ገብቼ ነበረ እያየሁ ነበረ። ምን አየሁ መሰልሽ? 200 ሰው አለ ሲሰድብ አየሁኝ። ምክንያቱም እነሱ ስላልተው ነው ሀቡ ስላልተው ነው። ስሜት አይቶኛለሽ፣ ግን ምን መሆን አለብሽ? መረጋጋት። ተረዳሽ? እኔ አግዙኝ ብዬ ስል ታግዙኝ ያላችሁ ብያለሁ። ስለዚህ አሁን አቡዬ እንዲህ ካልን ሰጣ ገባ ስለሚሆን ይቅርታ ይጠይቁ፣ ችግር የለም። እህታቸው ናት፣ እህታቸው ናት፣ ጓደኛችን ናት። አብረን ብዙ አሳልፈናል። ይቅርታ እንጠያየቅ፣ በይቅርታ እንዝጋ እንጂ ይሄ ለሌላ ሰው ትምህርት ነው መሆን ያለበት። እንደገና ቱቱ በጣም ደጋግማ ጉዳዩን ወደ ሃይማኖት ለመውሰድ እየሞከረች ነው። ይሄ ደግሞ ደስ የሚል